የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ሲል ማ ተከፈት ሲል እግዚአብሔር ተከፈት። እሺ ውድ ቤተሰቦቼ እንኳን ደህና መጣችሁ። ዛሬ እንግዲህ የምንወያየው መተት የተላከበት ሰው ጸባይና መተት የተላከበት ሰው መተት ሲላክብን የምናያቸው ምልክቶች፣ ሶስተኛ ደግሞ መተት የተላከበት ሰው አራት የሚዋረሳቸው ከባድ ጸባያትን የምናየው ማለት ነውና መተት የተላከበት ሰው ጸባይ ብለን ስንጀምር በመጀመሪያ የአንድ ሰው ጸባይ ምንድነው የሚለውን ለመመልከት እንሞክራለን ማለት ነው። ለምሳሌ አንድ ሰው በተፈጥሮ የራሱ የሆነ ጸባይ ያለው ወይም ደግሞ ባህሪ ያለው አንድ ሰው በአንድም በሌላ መንገድ በግፊትም ቢሆን የሚወርሳቸው ጸባያቶች አሉ በተፈጥሮ ማለት ነው። አንደኛ በሚኖርበት መንደር በሚኖረው ሶሻል ላይፍ አማካኝነት፣ ሌላም ደግሞ በሚኖርበት ቤት ባደገበት ቤት የሚወርሰው አንድ ባህሪ ይኖራል ማለት ነው ከዛ ውስጥ ማለት ነው። ይህን ስንመለከት ለምሳሌ በጣም የሚጸለይበት የሚሰገድበት ቤት ወይም ደግሞ በጣም መንፈሳዊ ክንዋኔዎች የሚደረግበት ቤት ውስጥ ያደገ ልጅ በጥሩ ሁኔታ የማደግ ቤተክርስቲያን የመውደድ ጸሎት የመውደድ መንፈሱ የተረጋጋ አይነት ጸባይ የመውረስ ባህሪ አለው። በዚሁ በተቃራኒ ደግሞ ጸብ፣ ጭቅጭቅ፣ ድብድብ ምናምን ንትርክ የበዛበት ቤት ልጅ ያደገ ልጅ ደግሞ እንደዚሁ እንዲህ መጣላት፣ ጸብ መፍጠር ወይም ደግሞ አለመግባባትን በቀላሉ የሚወስድና እነዚህ ነገሮችም ደግሞ የመተግበር አይነት ጸባይ የሚታይበት ሰው ይሆናል ማለት ነውና በባዕድ አምልኮ ደግሞ ስንመለከት በባዕድ አምልኮ በሚመለክበት ቤት ውስጥ ያደገ ልጅ ደግሞ ስንመለከት ይህ ልጅ ሲያድግ በባዕድ አምልኮን የመፈለግ የመሻት ወይም ደግሞ በዛ ልምምድ ውስጥ የመኖርና ያንን የህይወቱ አንድ አካል አድርጎ የመውሰድ ባህሪ ወይም ደግሞ ጸባይ ሊይዝ ይችላል ማለት ነው። ይሄ ከመተቱ ውጪ አንድ ሰው ሊወርሰው የሚችለው ጸባይ ማለት ነው ከመንደሩ ወይም ደግሞ ከቤቱ ማለት ነው። የራስ ደግሞ ባህሪ አለ። አንድ ሰው ሲወለድ የሚይዘው የራሱ ባህሪ አለ። ለምሳሌ ዝምተኛ ባህሪ ሊኖራችሁ ይችላል። ምንድነው ቁጡ ልትሆኑ ትችላላችሁ። እንደዚህ ነገሮች አሉና ጸባይ ደግሞ ተለዋዋጭ ስለሆነ ማለት ነው። ይሄንን ካየን በኋላ አንድ ሰው መተት የተደረገበት ሰው አራት ከባባድ ጸባያትን ይዋረሳል ማለት ነው። አራት ከባባድ ጸባያትን ይዋረሳል አንድ መተት የተላከበት ሰው ወይም ደግሞ ድግምት በደብተራም ሊሆን ይችላል በጥንቆላም ሊሆን ይችላል የተደገመበት ወይም ደግሞ መተት የተደረገበት ሰው አራት ከባባድ ጸባያትን ይዋረሳል ማለት ነው። አንደኛ የራሱ የተፈጥሮ ጸባይ ነው። ቅድም ያልኳችሁ ማለት ቅድም ተንተነን የመጣ ነው። በመልካም ያደገ መልካም እንደሚያስብ፣ በመጥፎ ያደገ መጥፎ እንደሚያስብ እንደዚህ ነብይ ቅድም የዘረዘርኳቸው እነሱ ጸባያቶች ማለት ነው። አንድ የራሱ የተፈጥሮ ባህሪው ጸባዩ ማለት ነው። ሁለት ደግሞ ያስመተተበት ሰው ጸባይ ማለት እናንተ ላይ መተት የላከባችሁ ሰው ጸባዩ ማለት ነው። የሱ ጸባይ እሱን ትዋርሳላችሁ ማለት ነው። ሁለት የተመተተበት የደብተራ ወይም የጠንቋዩ ጸባይ የሚያስመትትባችሁ ሰው አለ። ሄዶ ደግሞ የሚያስመትትበት ሰው አለ። ደብተራው ሰውዬ ወይም ደግሞ ጠንቋዩ ሰውዬ የሱንም ጸባይ ደግሞ አብራችሁ ትወርሳላችሁ ማለት ነው። አራተኛ የደብተራው ወይም የጠንቋዩ አካል፣ ይሄንን በኋላ ላይ እንዲዘረዘርኩት እመጣለሁ። ወይም ደግሞ አካል ማለት ነው። የመጀመሪያውን ስንመለከት የራስ የተፈጥሮ ጸባይ ስንል አሁን ለምሳሌ መተት በሚላክብን ሰዓት የራሳችን ጸባይን ተጠቅሞ የሚገባብን መንፈስ በብዙ ነገሮች ሊያጠቃን ይችላል ማለት ነው። ለምሳሌ ቁጡ ከሆነን ያ መተት በሚገባበት ሰዓት እኛን በጣም የማናደድ በሆነው ባልሆነው በቃ ማበሳጨት ወይም ደግሞ እኛ በቃ ራሳችንን እንዳንሆን የማድረግ ባህሪ ይኖረዋል ማለት ነው። ይሄ ባህሪያችን ተጠቅሞ ማለት ነው። ሁለተኛ ደግሞ ያስመተተበት ሰው ጸባይ፣ ያስመተተበትን ሰው ጸባይ እንዴት ነው የምንወርሰው? ለምሳሌ ያስመተተበትን ሰው መጸለይ የማይወድ ከሆነ ቤተክርስቲያን መሄድ ከሆነ እኛም ልክ እንደዛ ነው የምንሆነው ማለት ነው። ቤተክርስቲያን መሄድ እናቆማለን። እንዲህ ምንድነው ጸሎት መጸለይ አንፈልግም። በዛው ልክም ደግሞ መተት እንደተደረገበት አይነት ይለያያል ማለት ነው። ለምሳሌ እናንተ በትምህርታችሁ ከሆነ መንፈስ የተደረገባችሁ ያ አስመታችሁ ሰውዬ በጣም ሰነፍና ስልቹ አይነት ከሆነ እናንተም ላይ እንደዛው በቃ ስልቹና ሰነፍ ትሆናላችሁ ማለት ነው። ምንም ነገር የማድረግ እንትኑ አይኖራችሁም።
በቃ ፍላጎቱ ነው አይኖራችሁ ማለት ነው። ልክ እንደዛው ማለት ነው። ለምሳሌ ልክ በትዳር ላይ ለምሳሌ አሁን ትዳር ላይ ምንድነው ትዳር እንድፈቱ አሁን ለምሳሌ ሲላክ ያ ሰውዬ የላከባችሁ ሰውዬ በጣም ለምሳሌ አሁን ዝሙተኛ ሊሆን ይችላል፣ ተሳዳቢ፣ ለፍላፊ፣ ተናጋሪ ሊሆን ይችላል ማለት ነው። ልክ እናንተም ያንን ባህሪ የእሱን ባህሪ ትወስዳላችሁ ማለት ነውና እንደየስራው እንደተየላከበት ስራ ያንን ጸባይ ትወስዳላችሁ ማለት ነው። የዛን ሰውዬ ጸባይ ማለት ነውና ያስመተተብን ሰው ጸባይ በጣም ብዙ ጸባይ ነው ያለው። እንግዲህ አስቡት፣ በጣም ብዙ የተለያየ ሰው ነው ያለው። የሚልክባችሁም ደግሞ የመተት አይነት በጣም ብዛቱን ደግሞ መመልከት ትችላላችሁ ማለት ነው። በጣም ብዙ ነው የሚሆነው። ድንገተኛ በቃ ለምሳሌ እናንተ ከምታውቁት ከተፈጥሮ ጸባያችሁ ውጪ አዲስ ጸባይ ይከሰትባችኋል ማለት ነው። ይሄ ያስመተተባችሁ ሰው በጣም ብስጩ ከሆነ ተሳዳቢ ከሆነ እናንተም እንደዛው ነው የምትሆኑት ማለት ነው። በቃ ምክንያቱም መንፈሱ ሲገባ የሱን ባህሪ ይዞ ስለሚገባ ማለት ነው። ያስመታችሁን ባህሪ ይዞ ስለሚገባ እናንተም እንደዛው ስልቹ፣ ቁጡ በአንድ ቀን እንደዛ ትሆናላችሁ ማለት ነው። ያ ያስመታባችሁ ሰው ስራ የማይወድ ከሆነ እንዲህ ስራ መስራት የማይወድ ከሆነ ሰነፍ ሰው ከሆነ ልክ እናንተም እንደዛው ስራ መስራት ይደብራችኋል፣ መሄድ አትፈልጉም፣ በቃ መስራት ነገር አትፈልጉም ማለት ነው። እንደዛ ይሆናል ማለት ነውና በጣም ብዙ መጥቀስ እንችላለን ማለት ነው። አንዳንድ ጊዜ የሆነ ነገር አድርጋችሁ ምናልባት እኮ የእናንተ ጸባይ ምናልባት ዝምተኛ ሊሆን ይችላል፣ ብዙ ማታወሩ ወይም ደግሞ ብዙ ማትናገሩ አይነት ሰዎች እኮ ትሆኑ ይችላላችሁ። ግን ይሄ ድንገት ተናጋሪ፣ ለፍላፊ፣ ተናዳጅ፣ ተበሳጭ ትሆናላችሁ ማለት ነው። እንዴ ምን ሆኜ ነው እኔ እኮ እንደዚህ እንኳን ነበርኩ ምን ሆኜ ነው የምትሉበት ጊዜ የለም፣ የምትሉበት ቀን የለም። እንደዛ እኮ አለ፣ እንደዛ ምንበት ጊዜ አለና እንግዲህ መተት ሲደረግብን ከወትሮ በተለየ መልኩ የማናውቀው ጸባይ ይገኝብናል ማለት ነው። በቃ ድብርት ይዘናል። በቃ ምንድነው እንቅልፍ አንተኛም። በቃ ጭንቀት፣ ራስን መጥላት ውስጥ እንገባለን። በጣም ብዙ ነገሮች ማለት ነው። ይሄ ካስመተተብን ሰው የሚመጣው ባህሪ ማለት ነው። የሚመጣው ባህሪ ነውና ሶስተኛ የተመተተበት ደብተራውን ወይም የጠንቋዩን ጸባይ። ይሄ ደግሞ በጣም ከባድ ነው። ምክንያቱም ደብተራው ለምሳሌ አሁን ዝሙተኛ ከሆነ እኛም ዝሙተኛ ነው የምንሆነው ማለት ነው። ምክንያቱም ይሄ መንፈስ ሲገባ ምን ብለን ተናግረናል? ያስመታችሁን ባህሪ ይዞ ይገባል። በተጨማሪም ደግሞ የደብተራውን ደግሞ ባህሪ ይዞ ይገባል ማለት ነው። እና ደብተራው ዝሙተኛ ምናምን ከሆነ በቃ ዝሙት ውስጥ ነው የምንገኘው ነው ማለት ነው። እና የደብተራውን ጸባይ በጣም ብዙ ጊዜ እንወርሳለን። ደብተራው መስራት የማይፈልግ ከሆነ እኛ አንሰራም። ሰነፍ ከሆነ በእምነቱ በጣም ሲጀመር እምነት የለውም፣ ግን ለቤተክርስቲያን ያለን ግምት ይቀንሳል። አባቶችን አለማክበር ደረጃ እንደርሳለን። በቃ ምንም ችግር የለውም ምናምን ማለት ትጀምራላችሁ ማለት ነው። በቃ ቤተክርስቲያን ሄድኩም ችግር የለውም፣ ጸበል ተጠመቅኩ አልተጠመቅኩ ችግር የለውም ማለት ትጀምራላችሁ ማለት ነው። ምክንያቱም ደብተራዎች ልክ በዚህ መልኩ ስለሆነ የሚያስቡት ማለት ነው። ከቤተክርስቲያንም ተለይተው ስለሆነ ያሉት ማለት ነው። ተለይተው ስላችሁ የቤተክርስቲያንን ሀሳብ አይቀበሉም። ኦልሬዲ ለሰይጣን እያገለገሉ ስለሆነ ማለት ነው። እና የደብተራው ወይም ደግሞ የጠንቋዩን ጸባይ እንይዛለን ማለት ነው። አሁን ደብተራው ለምሳሌ ወይም ደግሞ ጠንቋዩ የማይታጠብ ቆሻሻ ከሆነ እናንተም ቆሻሻ በቃ ገላችሁን ጠጣ አትወዱ፣ ፊታችሁን እጃችሁን መጣጣብ አትወዱ። በቃ ግምት በቃ አይደለ በቃ እንዲህ ብለን ነው እንትን የምንለው እና እንደዚህ ጸባዮችን እንወረሳለን ማለት ነው። በጣም እናንተ ብዙ መዝረዘት የምትችሉት ነገር ሊኖር ይችላል። እኔ ለዛሬ በነጥብ ያዘጋጇት እቺን ስልማት ነውና አራተኛው ደግሞ የደብተራው ወይም የጠንቋዩ አካል ለምሳሌ እናንተ ላይ መተት የላከባችሁ ደብተራ ለምሳሌ እጀ ሰንካላ የሚባለው እጀ ሰንካላ ምናምን ከሆነ አሁን ቀኝ እጁ ምናምን እጀ ሰንካላ ከሆነ የእናንተም እጅ እቃ መያዝ አይችልም፣ ብዙ ነገር ስራ መስራት አይችልም። አንዳንድ ጊዜ ይደነዝዝባችኋል። በቃ ምን ሆኜ ነው እስከምትሉ ድረስ እጃችሁ ደንዝዞ ምናምን መስራት በቃ ምን ሆኜ ነው እስከ መደንገጥ ደረጃ ደርስ ትላላችሁ። ልክ እግሩም እንደዚሁ አንካሳ ምናምን ከሆነ በቃ እግራችሁ መስራት ያቆማል ማለት ነው። በቃ ብዙ ጊዜ አይታዘዝላችሁም። ጸበል ስትጠመቁ ደግሞ ጸበል ቦታ ላይ ገብታችሁ እንዲህ ድርቅ ማለት ነው። በቃ ያለ መንቀሳቀስ አይነት ስሜት ምናምን ነገር ሊሰማችሁ ይችላል ማለት ነው። ይሄ የደብተራው ወይም ደግሞ የጠንቋዩ አካልን ስንዋስ። ለምሳሌ ደብተራው ሽማግሌ ከሆነ እናንተ ማረማመዳችሁን ልክ እንደ ሽማግሌ ነው የሚሆነው። የምትለብሱት ልብስ አያምር። በቃ ምንድነው የምትገዙት ልብስ ራሱ በቃ ምንድነው ወይ አያምር ምንድን ይባላል? አንዳንድ አለባበሶች አሉ ወይ አያምር
ወይ ልካርቹ አይደለ ወይ ጠባብ አይደለ ወይ ሰፊ አይደለ ማለት ነው። እና እንደዚህ ልብስ መልበስ ምናምን ጀምራላችሁ ማለት ነው። እና የድካም ስሜት ይሰማችኋል። ለምሳሌ አሁን ደብተራው ስራ የማይሰራ ከሆነ እድሜው ገፋ የሚቀመጥ ከሆነ እናንተ ቤት ዘግታችሁ የመቀመጥ ስራ የመስራት ፍላጎታችሁ የመቀነስ ቤት ዘግታችሁ መቀመጥ አለ አይደለ በቃ እንዲህ ድካም ስሜት ማለት እንደዚህ አይነት ስሜቶች ይሰማችኋል ማለት ነው። ደብተራው እንደዚህ ሽማግሌ ከሆነ ደካማ ከሆነ በቃ የተለያየ ባህሪ ካለ እናንተ በማታውቁት ልዩ ባህሪ ካለ ምናልባትም ደግሞ ይሄ ሊሆን ይችላል ማለት ነው። ስለዚህ ይህም ማለት በቀጥታ አንድ ሰው መተት ከተመተበት ከራሱ ጸባይ ውጪ በአጠቃላይ መተት የተደረገበት ሰው 4 አካላት በአንድ ላይ ይሆናል ማለት ነው። እነዚህ ነው የጠቀስናቸው 4 አካላት በአንድ ላይ እናንተ ላይ መጥቶ ይዘበዘፋል ማለት ነው። የትኛው? አንደኛ የራሳችሁ ጸባይ፣ የነበራችሁ ጸባይ፣ መተቱ ከመግባቱ በፊት የነበራችሁ ጸባይ አለ። ሁለተኛ ያስመተተባችሁ ደግሞ ጸባይ አለ። ያስመተተባችሁ ጸባይ አለ ደግሞ ያስመተተባችሁ ሰው ዝሙተኛ ሊሆን ይችላል፣ ተናዳጅ ሊሆን ይችላል፣ የሚጨነቅ ሰው ሊሆን ይችላል፣ ራሱን የሚጠላ ሰው ሊሆን ይችላል፣ ራሱን ንጽህናውን የማይጠብቅ ሰው ሊሆን ይችላል፣ ገንዘብ የማይበረከትለት ሰው ሊሆን ይችላል። በቃ ምን ልበላችሁ እስኪ ዘርዝሩ። በጣም ብዙ ጸባዮች አሉ። እነዚህ ጸባዮች አስቡት። ይሄ ሰውዬ ጋር ካለ ያ ነገር እናንተ ጋር መጥቶ ይቀመጣል ማለት ነው። ከዛ እናንተ ምንም በማታውቁት አዲስ በሆነ መንገድ ባልተለመደ መልኩ እንደዚህ አይነት ስሜቶች ይሰማችኋል ማለት ነው። ስለዚህ ምንድነው ማለት ጀምራላችሁ ማለት ነው። ሁለተኛ ያየነው የደብተራው እና የጠንቋዩ የራሱን ባህሪ ማለት ነው። የነሱ ባህሪ አሁን ለምሳሌ ደብተሮ አሁን ጠንቋዩ ለምሳሌ የሆነ የሚወዱ አይነት ከለር ልብስ ምናምን ካለ እሱን ልብስ መውደድ አለ አይደለ? እንደዛ ማድረግ ኮዝሮ የተለየ ከምርጫቸው የተለየ ነገር መውደድ ማለት ነው። እና በአጠቃላይ ይሄ ሁላ ጸባይ የዚህ ሁላ ጸባይ ተጠቂ ሆናችሁ ማለት ነው። ሆናችሁ ማለት ነው። ኦኬ ይሄን ካልን አንደኛ ቆሮንቶስ ምዕራፍ 5:13 ላይ ክፉን ከመካከላችሁ አውጥታችሁ ለዩት አውጡት ይላል። እና ይሄም ደግሞ ማለት ነው ይሄን ነገር በምታዩበት ሰዓት ውድ ክርስቲያኖች ወደ ቤተክርስቲያን ተጠግታችሁ ጸልያችሁ ሰግዳችሁ ንስሐ ገብታችሁ ቅዱስ ቁርአን ተቀበላችሁ በውስጣችሁ ይሄ የማታውቁትን ባህሪ የማይሆነውን ነገር በቃ እንደዚህ ስቃይ የሚያበዛባችሁን ነገር ከውስጣችሁ አውጣችሁ እንድትለዩትም ስለሆነ ማለት ነው ይሄም ቃል የተቀመጠልን። ይሄን እንዲህ ካልን በቀጣይ የምናየው ይሆናል። አንድ ሰው ላይ መተት ሲመተትበት ወይም ሲላክበት የሚታዩ ምልክቶች። አሁን ደግሞ ወደ ምልክቶች እንሄዳለን ማለት ነው። እስካሁን ያወራሁት ግልጽ ሆኖላችኋል? ወደ ምልክቶች ከመሄድ በፊት እስኪ ግልጽ የሆነለት ሰው ካለ ንገሩኝ። ግልጽ ያልሆነለት ሰው ካለ ንገሩኝ። ወደ ምልክቶቹ ከማለፌ በፊት በጣም ጎበዞች ማርያም፣ በጣም ብዙ ሰዎች እየተማራችሁ ነው። እግዚአብሔር አምላክ ያስተምራል። እቀበላለሁ ገስት እቀበላለሁ። እሺ እቀበላለሁ ገስት። ትንሽ ተቀረችኝ። በቃ ምልክቶቹ ተናገሬ ገስት መላክ ትችላላችሁ። እሺ ውድ ቤተሰቦች፣ እሺ ሁላችሁም ገብታችኋል? እሺ ነገሩን ይተገባንም ራያችን ላይ ያለ ነገር ስለሆነ እሺ ወንድሞቼ እሺ ወደ ምልክቶች እንግባ። እሺ ወደ ምልክቶች ስንገባ አንድ ሰው ላይ መተት ሲላክበት የሚያሳዩ ምልክቶች ይባላል። በጣም ብዙ ነው። እኔ ምልክቶቹ አሁን ከምዘረዝራቸው ምልክቶች ውስጥ እናንተ ደግሞ የምትጨምሩበት ነገር ምልክት ይኖራል ማለት ነው። እና አንድ ሰው መተት ሲላክበት የሚያሳየው ወይ ደግሞ የምናየው ምልክት አንደኛ ምንድነው? ራስን መጥላት ነው። ሁለተኛ ከመጠን ያለፈ ድብርት ውስጥ መግባት፣ ባል ሚስት ባልን፣ ልጆችን መጥላት። እንዲህ ዝም ብላችሁ ከመሬት ተነስታችሁ በቃ ካጠጋዎች ያለው ሰው መጥላት ማለት ነው። በቃ ሚስታችሁም ከሆነች ሚስታችሁን፣ ፍቅረኛችሁም ከሆነ ፍቅረኛችሁን መጥላት፣ በዙሪያችሁ ያላችሁ ቤተሰብ ሊሆን ይችላል እነሱን መጥላት ማለት ነው። አራተኛ ስራ መጥላት ወይም ስራ ቦታ መሄድ መጥላት። ስራ እንደው ብንሄድም ምንድነው በቃ በጣም ስልቹ መሆን፣ በግዳጅ መስራት ማለት ነው። ደስታ ማጣት፣
በስራችን እንትን ማለት በስራችን ምንድነው ደስታ ማጣት በቃ በስራችን በመናረገው ነገር በቃ ምንድነው አለመዝናናት እንደማለት ነው። ስድስተኛ ስራ ለመስራት ወይም ደግሞ የስራ እድል መዘጋት። ስራ ለመስራት ማለት ስራ እንደምትሰሩ ያወቃችሁ ስራ አለመስራት በቃ ስራ ሄዳችሁም አለመፈለግ ራሱ ማለት ነው አለመፈለጋችሁ። ሌላው ደግሞ የስራ እድል መዘጋት ተመራችሁ ሊሆን ይችላል። የትም ቦታ ሄዳችሁ ሲቪ ታስገቡ አይሳካላችሁም። የትም ቦታ ስትሄዱ አይሳካ ተሳክቶ ቢሳካላችሁ ራሱ ያ ስራ ያሳበዳችኋል ማለት ነው። ወይ አሰሪያችሁ ተነስቶ የሆነ ነገር ይላችኋል፣ ያበሳጫችኋል። ቢሳካላችሁ እንኳን ደስተኛ ትሆኑ ማለት ነው። ልክ ከላይ እንደገለጽነው ማለት ነው። በስራ ደስተኛ ለመሆን እንደሚለው የስራ እድል መዘጋት ይሄን ያመጣል ማለት ነው። ተመርቃችሁ ራሱ ያመጣል ስራ ወፍ ከየትም በቃ እና እንዴ ለኔ ስራ አልተፈቀደልኝም እንዴ እስከምትሉ ድረስ የስራ እድላችሁ ጥርቅም ይላል ማለት ነው። ይሄ አንድ ሰው መተት ሲላክበት የሚያዩ ምልክት ነው ማለት ነው። ይሄ ማለት ምን ማለት ነው? የስራ እድላችሁ ተነጥቋል ማለት ነው። የስራ እድላችሁ ስራ የምታገኙበት የእናንተ እድል እንጀራ ማግኛችሁ እድላችሁ ተነጥቋል ማለት ነው። ሰባተኛ ስራ ማጣት በቃ ፈልጋችሁ ተምራችሁ አስቡት ተመረቃችሁ በሙያችሁ አይደለም በሙያችሁ ያለ ሙያችሁ የቀን ስራ ራሱ ማጣት አስባችሁታል? የቀን ስራ ራሱ ማጣት አንዱ ምልክት ነው ማለት ነው። ስምንተኛ ብዙ ስራ መለዋወጥ በቃ አንድ እዚህ ጋር ትገባላችሁ፣ ከዛ አንድ ወር ተቆዩና ከዛ ደግሞ ከዚህ ትወጡና ደግሞ ሌላ ቦታ ጋር ትገባላችሁ፣ ሌላ ቦታ ጋር አንድ ወር ሁለት ወር ቆይታችሁ ደግሞ ሌላ ቦታ በአረብ ሀገር ያላችሁ እህቶችም ልክ እንደዚህ ማለት ነው። አንድ ቤት ትገቡና ገና አንድ ወር እንደሰራችሁ ገና አንድ ሳምንት ሰዎቹ ቆንጆ ምናምን ይሆናሉ። ልክ ሁለተኛ ሳምንት ላይ ሰዎቹ በቃ ይጀምራችኋል ማለት ነው። ከዛ በቃ ንጭንጭ ያደርጋችኋል። በቃ እናንተ ያሰቃያችሁ ማለት እና እዚህ ቤት ማለት ሰላም ብላችሁ ደግሞ እናንተ ትወጡና ሌላ ቤት ደግሞ ትገባላችሁ ማለት ነው። ሌላ ቤት ልክ እንደዚሁ አንድ ሳምንት ቆንጆ ይመስላችሁና ሌላ ደግሞ ሌላኛው ሳምንት ማለት ነው ሌላ ሳምንት ደግሞ እንደዚህ ይሆናል ማለት ነው። የሥራ ቦታ መለዋወጥ በቃ አንድ ቦታ ላይ አለመቀመጥ ማለት ነው። ይሄ ብዙ ጊዜ ያበራን ከርት የሚባለው መንፈስ ሲገባባችሁ እንደዚህ ነው የሚያደርገው ማለት ነው። ዘጠነኛ ሁሉም ሰው ይጠላኛል፣ ሁሉም ሰው ስለኔ ነው የሚያወራው ብሎ ማሰብ በቃ ሁሉም ሰው ይጠላኛል። ለምሳሌ የሆነ የምታዩት ሰው ይሄ ሰው ለኔ እኔን አይወደኝም እኮ እኔ እኮ ደስ አይለውም እኮ በቃ ቀለ ስመጣ ራሱ ቀለቤ ደስ አይለውም ፊቱ ራሱ እኮ እንዴት እንደሚሆንብኝ በቃ እና ሰዎች ደግሞ ተሰብስበው ምናምን ስታዩ ምናምን ስለዚህ ነው የሚወሩት ምን እያወሩ ይሆን እንደው ምናምን ብላችሁ በቃ በውስጣችሁ መብሰልሰል ማለት ነው። በቃ መብሰልሰል በቃ ሰዎች ይጠሉኛል በቃ ማንንም አይወደኝም ብሎ ማሰብ ኢቭን የገዛ ቤተሰቦቻችሁን ሳይቀር ማለት ነው። የገዛ ቤተሰቦቻችሁን ሳይቀር አረ አይወዱኝም እነሱ አይወዱኝም ምናምን ብላችሁ ማሰብ እንደማለት ነው። ማሰብ። አስረኛ ከሰው ጋራ አለመቀላቀል በመጨነቅ ማለትም ብቸኝነት መረጥና ከሰው መራቅ። ከሰው ጋር አለመቀላቀል አሁን ሁሉ ጊዜ ብቸኛ መሆን በቃ ሰው አለመቀላቀል ብቻ ሰው የተሰበሰበ ቦታ አለመገኘት ከሰው ጋር ለመሆን በቃ መጨነቅ በቃ ሰው አጠገባችሁ ሰው ልክ አጠገባችሁ ሲሆን በቃ ይሄን የመጨነቅ የመፍራት አለ አይደል እንደዚህ አይነት ነገር ማለት ነው። እና ይሄ ብዙ ጊዜ ምንድነው ብቻዋን አስቀራት ተብሎ የሚላክ መንፈስ ማለት ብቻዋን አስቀራት ከሰው ላይ ያት ብቻዋን እንደዋዘመች ትሙት ተብሎ የሚላክ መተት ስላለ ማለት ነው። በቃ ብቻ የሆነ በቃ ብቻችሁን በቃ ሰው በዛት ተሰብስበው ምናምን እየተጫወተ ምናምን እናንተ ጓዳ ገብታችሁ ምናምን ስልካችሁ መነካካት በጨለማ ቁጭ ብላችሁ ስልካችሁ መነካካት ሌላ ነገር ማየት ከሰው መለየት የቤተሰብ ፕሮግራም ላይ ራሱ ማለት የቤተሰብ ፕሮግራም ላይ በዓል ላይ ከቤተሰብ ጋር አለመቀላቀል የበዓለት ኧረ እኔ ምግብ ደርሶ ስትባል እኔ አልበላም በቃ በኋላ ነው የምበላው ብላ ልጅቷ እዛ በሯን ዘግታ ጓዳ መቀመጥ በቃ ከሰው ጋር አለመቀላቀል ጓደኞቻችሁ ሲጫወቱ ምን ሲሉ እናንተ ሹልክ ብላችሁ ሌላ ቦታ መሄድ እንደማለት ነው። 11ኛ ስራ ሰርቶ አመዳፋሽ መሆን ማለት የምታውቁት ነገር ነው። እንሰራለን ለውጥ የለም። ገንዘብ የት እንደሚገባ አይታወቅም። የት እንደደረስን አናውቅም። ገንዘብ ስንቀበል ደሞዛችን ስንቀበል እናስታውሳለን፣ ግን የት እንዳለ አናውቅም። ይሄ ምን ይባላል? ሁላችሁም የምታውቁት ነገር ነው። የሰላቢ መንፈስ ይላክባችሁ ማለት ነው። አንድ ሰው የእናንተን ገንዘብ ለመስለብ የእናንተን ሀብት ለመስለብ በእናንተ ጥረት በእናንተ ላብ መኖር የሚፈልግ ሰው ይሄን መተት ሲያደርግባችሁ ሰርታችሁ መና ሰርታችሁ ባዶ ማለት ነው። ስንት ዓመት ተለፋላችሁ፣ ስንት ዓመት
እንጥራለን፣ ግን አንድ ጠብ የሚል ነገር የለም ማለት ነው። ለራሳችን የሚሆን ነገር ምንም ነገር አይኖረንም ማለት ነው። ለራሳችን ምንም አንድ ነገር አናደርግም ማለት ነው። ስልክ እንኳን አንቀይርም ማለት ነው። ስልክ አንቀይርም፣ ልብስ እንኳን አንገዛም ማለት ነው። ልብስ እንኳን አንገዛም። በቃ ሁልጊዜም ለሰው ነው፣ ለጠየቀን ሰው ሁሉ መበተን ነው ምናምን ነው እና ይሄ እጃችንን ባዶ ያስቀረናል ማለት ነው። ሰርተን እጃችን ባዶ ይሆናል ማለት ነው። በቃ ምንም ነገር አይኖረንም ማለት ነው። እንደዚህ ያደርገናል ማለት ነው። 12ኛ የገንዘብ በረከት ማጣት። የገንዘብ በረከት ማጣት ይሄ የሚለከባቸው የመተት መንፈስ ለምሳሌ 10 በኩራት እንድታወጡ አያረጋችሁም። 14 በኩራት ደግሞ አስራታችሁን አላወጣችሁ ማለት ደግሞ ለቤተ ክርስቲያን ገንዘባችሁ አይባረክም ማለት ነው። ገንዘባችሁ አልተባረከ ማለት ደግሞ የሰላቢ እራት ይሆናል ማለት ነው። ገንዘባችን ሰላቢ ይበለዋል ማለት ነው። በሰላቢ ብዙ ነገር ገንዘባችን ይጠፋል። በቃ የምንቀበለው ደሞዝም ሊሆን ይችላል፣ ያለን ነገር አይበረክትም። በቃ አሁን ቅድም ከተናገርኩት ጋር የሚገናኝ ነው ማለት ነው። እና አሁን እየተናገርን ያለ ነው አንድ ሰው ላይ መተት ሲላክበት ወይም ደግሞ ሲደረግበት የሚያሳዩ ምልክቶች ናቸው። በመሀል የገባችሁ ሰዎች ካላችሁ አንድ ሰው መተት ሲደረግበት ወይም ሲደረግባችሁ የምታዩት ምልክቶች ናቸው በራሳችሁ ላይ። እሺ እስካሁን 12 ነጥቦችን አንስተናል። 12 ነጥቦችን አንስተናል። 13ኛ ከፍተኛ ፍርሃት ውስጥ መውደቅ፣ ሰዎችንም አለማመን፣ በቃ መፍራት፣ መስጋት፣ ለምንም ነገር ለትንሹም ለትልቁም ነገር መፍራት፣ የሆነ ነገር ለማድረግ መፍራት። በቃ ለምሳሌ አሁን አንድ ሰው ውጭ ሀገር ካለ ለምሳሌ ወደ ሀገሩ ለመመለስ ፈልጎ ቤተሰብ ለመጠየቅ መፍራት፣ ሄጄ ምን አደርጋለሁ፣ እንደዚህ በሆነስ ደግሞ ሀገሪቷ እንደዚህ ነች ምናምን እያለ ባጭሩ ምሳሌ ብላችሁ ማለት ነው። እና በቃ ባጭሩ እንደዚህ መሆን ማለት ነው። በቃ ፍርሃት ውስጥ በቃ መደበቅ እና ሰዎችን አለማመን። ማንንም ሰው አታምኑም። በቃ ሁሉም ሰው እናንተን ሊያጠቃችሁ እናንተን ሊያጠፋችሁ ይመስላችሁ። በቃ በሰው ላይ ያላችሁ አመኔታ ይቀንሳል ማለት ነው። በቃ ሰውን አታምኑም። በቃ ምንድነው በቃ ሰው አለማመን እኮ ራሱ ይጠቀልላል ራሱ ማለት ነው። በምን ነገር ሰውን አታምኑም፣ ማንንም አታምኑም። በቃ ማለት ኢቭን ቤተሰብ ራሱ ላታምኑ ትችላላችሁ። በቃ ያ ሰው እናንተ ላይ የሆነ ነገር እያሰበ ሌላ ነገር እያደረገ ነው ይመስላችሁ ማለት ነው ሰው ማለት ነው። 14ኛ መኖር መጥላት። ይሄን በደንብ አዳምጡ። ብዙዎቻችሁ ኮሜንት ላይ የምትጽፉት ነገር ስለሆነ ማለት ነው። 14ኛ መኖር መጥላት፣ ራስን ለማጥፋት መመኘትና መሞከር። አንድ ሰው መተት ሲደረግበት ተስፋ ይቆርጥና ሁሉ ነገር የጨለመበት ባዶ የሆነ ከዚህ በኋላ በቃ ዓለም ለሱ የተዘጋች የተከደነች እንዲመስለው የሚያደርገው ነገር ማለት ነው። እስኪመስለው ድረስ የሚያስብበት ነገር ነው ማለት ነው። መኖር መጥላት፣ በቃ መኖር ያስጠላቸዋል። ትንሽ ነገር እኮ ነው። ለምሳሌ ምናልባት ከሰው ጋር ተናገራችሁ ሊሆን ይችላል እኮ ከሰው ጋር ተናገራችሁ ወይ ደግሞ ሊሆን ይችላል። ግን በቃ በትንሽ ምክንያት እንትን ማለት ነው። ራሳችሁን መጥላት በቃ እኔ በቃ ለምንድነው እኔ ጋር ብቻ እንደዚህ የሚሆንብኝ፣ ለምንድነው እኔ እንደዚህ የምሆነው ማለት ነው። ከዛም አልፎ ተርፎ በሐሳባችሁ ይስልባችኋል። በቃ እናንተ የመኖራችሁ ነገር ምንም ጥቅም እንደሌለው፣ ከዚህ በኋላ መሄድ እንዳለባችሁ፣ በቃ ይሄ ዓለም ለእናንተ በቃ አይሆንም፣ ሁሉም ሰው ይጠላችኋል፣ በቃ እናንተን የሚወዳችሁ የለም፣ ብትሰሩም ብትለወጡ ምንም ነገር አታገኙም፣ በቃ እናንተ አትጠቅሙም በቃ ብሎ አይምሯችሁ ላይ እንትን ይልባችኋል። ከዛ ስለዚህ በቃ መሄድ አለባችሁ፣ በቃ ከዚህ ዓለም ብትገላገሉ ይችላችሁ እርፍ አትሉም። አንዴ ብትሞቱስ? በነገራችን ላይ አንዳንድ እህቶችን ሁላ ገመዱላ የሚያሳያችሁ አሉ። በምናባቸው ገመድ ላይ ተንጠልጥለው ምናምን የሚያዩ አሉ። ከዛ ያንን ደግሞ ነገር የሄዱና ምን ያደርጋሉ? ይተገብሩታል ማለት ነው። አንዴ ካሳሰባችሁ፣ አንዴ ከሞከራችሁ ደግሞ ይሄ ለክፍት ነው። በነገራችን ላይ የልክፍት መንፈስን በዚህ መልኩ ይዛችኋል። አንዴ ራሳችሁን ለማጥፋት ከሞከራችሁ በቃ ጥንቃቄ ማድረግ አለባችሁ። እውነቴን ነው። አንዴ ራሳችሁን ለማጥፋት ሞከራችሁ እንደው በእግዚአብሔር እርዳታ ከተመለሳችሁ በጣም በጾም በጸሎት በስግደት በንስሐ በቅዱስ ቁርባን በጣም መትጋት መጸለይ አለባችሁ በጣም። ምክንያቱም ያ መንፈስ በዛ ነገር ይለክፋችኋል። ነገ ከነገ ወዲያ መጥፊያችሁ የሚሆነው ምንድነው? ራስ ማጥፋት ማለት ነው። ስለዚህ በእንደዚህ አይነት ነገር የምትጨነቁ ሰዎች የእናንተ ሐሳብ አይደለም። በቃ ራሳችሁን የመጥላት ራሳችሁን የማጥፋት እናንተ እኔ በቃ እኔ ለዚህ ዓለም አልጠቅምም፣ ማንም አይወደኝም፣ ብሰራ ምንም ነገር ላገኝ አልቻልኩም። ሲጀመር የመኖራችን ምክንያት ደሞዝ አይደለም፣ ገንዘብ አይደለም፣ ክርስቶስ ነው። ስለዚህ ይሄ ቁሳዊ ነገሮችን እንደ መኖር ምክንያት አድርገን መውሰድ የለብንም ማለት ነው። እነሱ በኋላ የሚወጡ ነገሮች ናቸው። መጀመሪያ የህይወት የህይወት መጠጥ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በቃ ከሱ ውጪ ማንም የለም። መጀመሪያ እሱ ነው። እሱ በህይወታችሁ ካገኛችሁ በኋላ ነው ከዛ በኋላ ቀጣይ ደግሞ የስጋዊ ነገሮቹ የሚሟሉት ማለት ነው። ስለዚህ ክርስቶስን አስቡ። እንደዚህ ነገር በሚሰባችሁ ሰዓት ክርስቶስን አስቡ፣ ቤተክርስቲያንን አስቡ።
መተት ሲላክባችሁ እንደዚህ ነገር ሊሰማችሁ ይችላል ማለት ነው። ይሄ ከቅድም ካልኩት ጋር ትንሽ ይቀራረባል። ለምሳሌ መተት ያስመተተበት ሰውን ጸባይ ስትወርሱ እንደዚህ ነገር ሊሰማችሁ ይችላል። ምክንያቱም ያ ሰው ተስፋ የቆረጠ ራስ የማጥፋት ስሜት ሊሰማው ይችላል፣ ጭንቀታም ሊሆን ይችላል። ያን ነገር እናንተ ላይ መቶ ይደረርባቸዋል ማለት ነው። ምልክቱ which means የዛ ሰውዬ ባህሪ ነው። የገባው መንፈስም ደግሞ እናንተ ላይ የሚሰራውም ስራ ነው ማለት ነው። ገባችሁ? ከምትወርሱት ጸባይ ተጨማሪ ካስመታችሁ ጸባይ ከምትወርሱት ጸባይ በተጨማሪ ደግሞ እንትን የምትሉት ነው ማለት ነው። መንፈሱ ደግሞ ጨምሮ የሚያደርግባችሁ ነገር ነው ማለት ነው። ማንም ሰው የምሬ ነው የምላችሁ በንጹህ ህሊና በንጹህ አይምሮ ራሱን መጉዳት ራሱን ማጥፋት አይፈልግም። መጨነቅም እንትማትም አይፈልግም። ምንም ነገር ከመሬት ተነስቶ አይመጣም። ምንም ነገር ከዜሮ አይጀምርም ማለት ነው። የሆነ ምክንያት አለው ለማለት ፈልጌ ነው። ስለዚህ ይሄ ነገር መተት ሊሆን ስለሚችል መጀመሪያ የክርስትና ህይወታችሁን የአምልኮ ህይወታችሁን ጠንከር ማድረግ ነው። አንድ ነገር ከመወሰናችሁ በፊት እግዚአብሔር መድኃኒዓለም ከማማራራችሁ በፊት መጀመሪያ ራስን መመርመር ይቀድማል። ምን ሆኜ ነው እንደዚህ ሆንኩት? ለምንድን ነው የተፈጠረው? ምንድነው እየተካሄደ ያለው የሚለው ነገር በደንብ ማሰብ ማለት ነው። 14 ነጥቦችን ተነጋግረናል። 15ኛ እልም ያሉ ሰነፍ መሆን፣ የእንቅልፍ ሰላም ማጣት። እልም ያሉ ሰነፍ ታውቃላችሁ? የተደፋ ጣሳ የሚያነሱ ሰዎች ማለት ነው። በቃ እንደውም አባባሎች አሉን አለ አይደል? እንደውም እንደዚህ አይነት አባባል አለ። እቺ እኮ የተደፋ ጣሳ እንኳን አታነሳም እኮ የሚል የለም። በቃ ኧረ እሷ ስራ አትወድም ምናምን ሩቅ የሚሆንባቸው ሪሞት እንኳን አቀብሉኝ ስትላቸው ማለት ነው አንስተው ሪሞት እንኳን መቀበል የማይችሉ ሰዎች ማለት ነው። በቃ ምንም ነገር እንትን ማለት በቃ ሰነፍ የበሉበትን ሳህን እንኳን ማጠብ የማይችሉ ሰዎች እንደዚህ አይነት ስንፍና ውስጥ ትገባላችሁ ማለት ነው። ሌላው ነገር ተውት፣ ቀላል ነገር ነው ያልኳችሁ ማለት ነው። እና ሌላው ምንድነው? የእንቅልፍ ሰላም ማጣት፣ እንቅልፍ አለመተኛት። እንቅልፍ የለም እናቴ። ሌሊት መተት የተደረገባችሁ ሰዎች ካላችሁ እንቅልፍ ከስንት አንድ ነው የምትተኙት። እሱንም አታስታውሱም ራሱ። እሱም ከተኛችሁ ራሱ ህልማችሁ ቅዠት ነው የሚሆነው። በቃ እንቅልፋችሁ ቅዠት ነው የሚሆነው ማለት ነው። ቅዠት ነው የሚሆነው እና እነዚህ ነገር ማለት ነው። እና እንቅልፍ ማጣት እልም ያለ ሰነፍ መሆን ማለት ነው። ይሄ መተት ሲላክባችሁ የምታዩት ምልክት ነው ማለት ነው። 15 ነጥቦች ተናግረናል። ገና አሉ። ገና ከዚህ በኋላ ሌላም አለ። እሺ እስካሁን እንዴት ነው እየገባችሁ ነው? ወደ ክርስቲያኖች ወንድሞች፣ እኔም እየተማርኩ ስለሆነ በነገራችን ላይ ባዘ እንዳራሳው በደንብ እንትን ብለን አጥሬራ ይዤ ነው በደንብ እየተማርን ያለነው። መፍትሄውን ደግሞ ከጨረሰ በኋላ እናገራለን። መፍትሄው መቼም አንድ መፍትሄው ምንም ሌላ መፍትሄ የለም። አንድ መፍትሄ ነው ያለው። እሺ እየገባችሁ ነው ወደ ቤተሰቦች? እሺ እየገባችሁ ነው? አዲስ የመጣ ካለ ስለምን እንደምናገር ያልገባው ካለ እኔ አዲስ የመጣሁት ይበለኝ። ትንሽ ነካ አድርጌው አልፋለሁ፣ ወይ ደግሞ መጨረሻ ላይ ማጠቃለያ እንትላለሁ ማለት። እሺ ልቀጥል። ኧረ ስለ እግዚአብሔር መምህራችን ወንድማችን በሉኝ፣ መምህራችን እኔም ከመምህራኖቼ ተምሬ ጽፌ ምናምን ነው እዚህ እንድናገር የመጣሁት እንጂ እኔ መምህር አይደለሁም። ስለ እግዚአብሔር እኔ አንድ ድሩዬ ነኝ፣ የቲክቶክ ድሩዬ ነኝ። እሺ ልቀጥል። ታብ 20 ሺህ ያስገቡት። ልቀጥል። እግዚአብሔር እንግዲህ ካለ ወደፊት ተምሬ ምን ብዬ። እሺ እንቀጥል። 15 ነጥቦችን አይተናል። እንግዲህ ከዚህ ውስጥ እንግዲህ የሚሰማችሁ ነገር ማወቅ ነው ማለት ነው። እሺ 16ኛ አንድ ሰው መተት ሲላክበት ሊያየው የሚችለው ምልክት ወይም ደግሞ የሚታይበት ምልክት ወይም ደግሞ የሚያየው ምልክት ብለን ማየት እንችላለን ማለት ነው። ወይም ደግሞ የሚያሳየው ባህሪ ወይም ደግሞ ጸባይ ብለን ማየት እንችላለን። 16ኛ እላፊ መተኛት፣ ቀንም ማታም መተኛት። አቤት ትዝ ይለኛል ራሴ እንደዚህ ነገር ሆኛ ቃል እላፊ መተኛት ማለት ነው። ማታ አምሽታችሁ ትተኛላችሁ። እንቅልፍ የለም። 10 ሰዓት በኢትዮጵያ 10 ሰዓት
ተኩል 9 ሰዓት ምናምን ትተኛላችሁ። ከዛ በኋላ እስከ 7 ሰዓት ተኩል ምናምን እስከ 8 ሰዓት መተኛት። በዛው ደግሞ ምግብ ትበሉና ደግሞ ተመለሳችሁ እዛው አልጋ ላይ ማለት ነው። በቃ ያለ ረፍት ማለት ነው። እላፊ ማለት ነው። እላፊ የሰው ልጅ 8 ሰዓት ያክል መተኛት አለበት። ከዛ ባለፈ በሽታ ነው በነገራችን ላይ እና ከዛ በላይ መተኛት ማለት ነው። በቃ ቀንም ማታ መተኛት ማለት ነው። በቃ በር ዘግቶ ለምግብ ብቻ ነው የሚነሳው ወይ ደግሞ ለውሃ ሽንት ምናምን ነው የሚነሳው። ከዛ በዘለለ ግን በቃ እንትን እንቅልፍ በቃ ዝም ብሎ ለጥ ማለት ነው። በቃ እንቅልፋ መሆን ማለት ነው ባጭሩ ማለት ነው። 17ኛ አለመማር ወይም ደግሞ ተምሮ ስራ አለማግኘት። በቃ መማርም መጥላት፣ ትምህርት መጥላት፣ መማር አለመፈለግ፣ ማወቅ አለመፈለግ። ይሄ በሁሉም ዘንድ ቅዱስ ተረጋጋ መፍትሄ ይላል እንዴ? መፍትሄ አንድ መፍትሄ ነው ያለው። በቃ መጸለይ፣ መስገድ፣ ንስሐ መግባት፣ ቅዱስ ቁርባን መቀበል አለቀ። ሌላ መፍትሄ የለም። ግን ስለ መፍትሄው እንመጣበታለን፣ እናገራለን። ደግሞ ብስጫቱ እባካችሁ በትህትና አውሩ። እሺ 16ኛ አለመማር ወይም ደግሞ ተምሮ ስራ አለማግኘት። አለመማር ወይ ደግሞ ስራ ተምሮ አለማግኘት። ይሄን በብዙ መንገድ መውሰድ ትችላላችሁ። በዓለማዊ መማርም ሊሆን ይችላል፣ በመንፈሳዊም ሊሆን ይችላል ማለት ነው። በዓለማዊ የቀለም ትምህርት ገብቶ አለመማር፣ መማር አለመፈለግ፣ በቃ ትምህርት ማስጠላት ማለት ነው። የምትማሩት ወይ ደግሞ አይገባችሁም ማለት ነገር፣ አይገባንም ማለት ነገር ማለት ነው። ስራ ደግሞ አለማግኘት፣ ተመረቃችሁ ራሱ ስራ አለማግኘት። በቃ ዝም ብላችሁ ሲቪያችሁን ይዛችሁ መዞር ብቻ። በዘመድ ወይም ደግሞ ይቀጠርበታል ያ ሰው። ከዛ በኋላ እናንተ ደግሞ ተጣላችሁ ማለት ነው። አንድ ሰው መተት ሲላክበት ወይ ደግሞ ሲደረግበት የሚያሳየው ጸባይ ነው ማለት ነው። 17ኛ በቤት ውስጥ ድንገተኛ ሰላም እና በረከት ማጣት። በቤታችሁ ውስጥ ድንገተኛ ሰላም እና በረከት ማጣት። ትዝ አይላችሁም? የሆነ ሰዓት እኮ ፍቅር ነበራችሁ እኮ ቤት ውስጥ ፍቅር ነበራችሁ፣ ሁሉ ነገር ደስ ነበር። ከሆነ ሰዓት በኋላ ግን መጨቃጨቅ መጣ፣ መበጣበጥ መጣ፣ አለመግባባት፣ ተነጋግሮ አለመግባባት፣ አለመረጋጋት፣ በቃ ጭቅጭቅ፣ በቃ ቤቱ በቃ እኔ እንጃ ስትገቡ በቃ የሚያስጠላ ቤት እስከሚመስል በቃ ኡፍ ደግሞ እዛ ቤት ተመልሼ ልሄድ ነው እስከ ማለት ደረጃ ስትደርሱ ማለት ነው። ባለትዳርም ከሆናችሁ እንደዛው ማለት ነው። ኖርማሊ ከቤተሰቦቻችሁ ጋር የምትኖሩ ከሆነም እንደዛው ማለት ነው። ከእህት ወንድሞቻችሁ ጋር አለመስማማት፣ ከእናት ከአባታችሁ ጋር ከአክስታችሁ ጋር አለመስማማት፣ በቃ ቤቱ ብጥብጥ በአንድ እግር ማለት ነው። በአንድ እግሩ በቃ መቆም ማለት ነው። በአንድ እግሩ መቆም ምንም በቃ ምንድነው ምን ልበላችሁ፣ በአንድ እግሩ መቆም ማለት ነው። በረከት ማጣት ደግሞ አለመበርከት፣ ቤት ውስጥ ያሉት ነገሮች ሁሉ አለመበርከት፣ እቃም ሊሆን ይችላል፣ እህልም ሊሆን ይችላል፣ ብዙ ነገሮች ገንዘብ ሊሆን ይችላል። በቤት ውስጥ አለመበርከት ማለት ነው። ይሄ ብዙ ጊዜ የቤተሰብ መተት ሲላክባችሁ ነው። የቤተሰብ መተት ይላካሉ። በነገራችን ላይ የቤተሰብ መተት ሲላክ እንደ ቤተሰብ እንደ ሁሉም ነው የሚሰራው። ለሁሉም ነው የሚላከው። በቃ የቤተሰብ ተብሎ የሚላከው ለእያንዳንዳችሁ ተነጥሎ ሳይሆን ለቤተሰብ ተብሎ የሚላክ መተት አለና ይሄ የቤተሰብ መተት ሲላክባችሁ ብዙ ጊዜ በቤታችሁ ውስጥ ድንገተኛ ሰላም ይታጣል፣ በረከት ይታጣል ማለት ነው። በግላችሁም ሊሆን ይችላል። በነገራችን ላይ ሰው ብቻውን እየኖረ ራሱ ሰላም ሊያጣ ይችላል፣ ሰላሙን ሊያጣ ይችላል። እልም አድርጎ ሰላሙን ሊያጣ ይችላል። ብቻውን እየኖረ ራሱ ማለት ነው። ከሊናው ጋር ይጋጫል። እንደዚህ ነው ብላ ውስጡ የሚያወራ ነገር ሊኖርም ይችላል ማለት ነው። እና በረከት ማጣት ያው በረከት በብዙ ነገር ልትሉ ትችላላችሁ። በገንዘብ ሊሆን ይችላል፣ በእቃም ሊሆን ይችላል፣ በብዙ ነገር በረከት ማጣት። 18ኛ በሆነው ባልሆነው መጨናነቅ ወይም ደግሞ መጣላት። ይሄ ሁላችንንም የሚገልጽ ነገር ነው። ሌላው ቢቀር ይሄ ሁላችንንም የሚገልጽ ነገር ነው። አንድ ሰው መተት ሲላክበት ወይ ደግሞ ሲደረግበት የሚያሳየው ባህሪ ወይም ደግሞ ጸባይ ምንድነው? ወይም ደግሞ ምልክት ምንድነው? በሆነው ባልሆነው መጨናነቅ፣ መጣላት። ዝም ብሎ ምንም ነገር ያስጨንቃችኋል። በቃ ምንም ነገር ነው የሚያስጨንቃችሁ። በቃ ስትወጡም ስትገቡ መጨነቅ ማለት ነው። በቃ ትንሽ ነገር እኮ ያለ በቃ እግዚአብሔር ይመስገን ወይ እግዚአብሔር ያሳለፈኝ ብላችሁ የምታስቡት ነገር ራሱ ያስጨንቃችኋል፣ በጣም ያስጨንቃችኋል። እና ደግሞ በጭንቀት ምክንያት ከብዙ ሰው ጋር ትጣላላችሁ። ሰውም በቃ ከሰው ጋር ላትስማሙ ትችላላችሁ። ቅድም ከዘረዘራቸው ነገሮች ውስጥ አንዱ ይሆናል ማለት ነው። እና በቃ መጨነቅ በቃ ሰው አሁን ለምሳሌ ስራ ላይ ሆናችሁ እየሰራችሁ ነው፣ ገንዘብ እያገኛችሁ ነው። እንደው ትንሽ ስራው ቢከብድም ስራው በቃ ትንሽ ደስ ባይልም ግን ገንዘብ እያገኛችሁበት ነው። ትንሽ የምትሆን ግን አሁን ወደፊት ምንድነው የምሆነው? አሁን እኔ ቤት ይኖረኛል፣ እኔ አሁን አገባለሁ ምናምን ብሎ ማሰብ ማለት ነው። መጀመሪያ ባለ ነገር ላይ አለመደሰት ማለት ነው። ይሄ ማለት ነው ደስታችን ይነጥቀናል። በቃ ባለ ነገር እንዳንደሰት፣ ያለን ነገር ዞር እንዳናይ ይጋረድብናል ማለት ነው። በቃ ይጋረድብናል። በቃ ምንም ዞር እንዳናይ፣ ምንም ነገር የሚያስደስት ነገር እንዳይኖር አድርጎ ጭንቀት ውስጥ እንገባለን ማለት ነው። በቃ ምንድነው የምሆነው?
አሁን እየሰራሽ ግን ገንዘብ እጅሽ ላይ መኖሩን ግን ያስረሳሻል ማለት ነው። እና ልናመሰግንባቸው የምንችልባቸው ብዙ ምክንያቶች አሉ። በጣም ብዙ ምክንያቶች አሉ። አይናችን ስለማየቱ፣ አፍንጫችን ስለማሽተቱ፣ አፋችን ስለመናገሩ፣ በአካል በቃ በጤነኛ መሆናችን፣ ወጥቶ መግባታችን፣ ስራ ሰርተን ቢደክመን መተኛታችን፣ ይሄ ነገር ራሱ እግዚአብሔር ልናመሰግንበት የሚገባ በጣም ትልቅ ነገሮች ናቸው ማለት ነው። ስለዚህ ዝም ብሎ መጨናነቅ ከራስ የመጣ አይደለም ማለት ነው። በራሳችሁ በምንም ተአምር ልትጨናነቁ አትችሉም፣ በራሳችሁ ማለት ነው። ምክንያቱም ያላችሁበትን ህይወት ስለምታውቁት ማለት ነው። ያላችሁበትን ህይወት ስለምታውቁ፣ ስለዚህ በመተት ምክንያት በሚደረግባችሁ መተት ምክንያት ያልተገባ ጭንቀት ውስጥ ትገባላችሁ ማለት ነው። በቃ ሰላም ንሳት፣ እረፍት ንሳት፣ አስጨንቃት ተብሎ የሚላክ መተት ስላለ ማለት ነው። ይሄ መተት እናንተን በጣም ያስጨንቃችኋል። ቅድም ካነሳነው ነጥብ ጋር የሚገናኘው ይሄ ነው። ራስ እስከ ማጥፋት ድረስ የሚያደርስ ደረጃም ደግሞ ይሄ ነው ማለት ነው። እና መጣላት የሚለው ደግሞ መጣላት፣ ለምሳሌ ከፍቅረኛችሁ ጋር ልትጣሉ ትችላላችሁ። ከፍቅረኛዬ ጋር ተጣላው ብሎ ራሱ የሚያጠፋ ሰው የለም? አይተናል እኮ ቲክቶክ ላይ እኮ ተጣላው ብላ ራሷም ታጠፋለች። ይሄ ለምን ይሆናል? ሰው ቢሄድ ሰው ይተካል እንዴ? ምናልባት ያ ሰው ደግሞ ለእሱ አልተፈቀደ ሊሆን ይችላል። በጸሎት አልጠየቅን፣ አልመረመርን። አንድ ሰው ተጣላኝ ብላችሁ ራሳችሁ ላይ የሆነ ነገር ለማድረግ የምትሞክሩ ሰዎች እንዴት ነው የምታስቡት? ያው ግን እናንተ አይደላችሁም፣ ተይዛችሁ ነው። ተይዘን ነው ሶሪ፣ ለመፍረድ አይደለም። እና እንደዛ ማድረግ ማለት ነው። 19ኛ መተት ሲደረግባችሁ ወይም ደግሞ ሲላክባችሁ የምታዩት ምልክት ወይም ደግሞ የምታሳዩት ባህሪ ወይም ደግሞ ጸባይ፣ 19ኛ ቤታችሁ ውስጥ መርዝ የማይገላቸው ወይም ደግሞ ወጥመድ የማይዛቸው አይጦች መኖር። ይሄ የቀበሌ ቤት ያደጋችሁ ወይዬ በሉኝ እስኪ፣ እዚህ ጋር አለን በሉኝ እስኪ። የኮንዶሚኒየሞቹ ሳይሆን ያው ነገሩ በእኔ ጊዜ ተወለዳችሁ ሰዎች ኮንዶሚኒየም የለም። በዛ ጊዜ አብዛኞቻችን ቀበሌ ቤት ውስጥ ቤት ውስጥ የሚመጡት አይጦች እንዴ ሊደባደባችሁ ላይ ይደርሳሉ። በቃ እንዴ ፍጥጥ ነው በቃ አይሄዱም። ብታባሯቸው ራሱ አይሄዱም። መርዙማ ተስማምታቸው በልተውት ማለት ወፍረው ይደልባሉ ማለት ነው። መርዙ ጭራሽ እና ይሄ ነገር አለ ማለት ነው በቤት ውስጥ። ይቅርታ ስለሳኩኛው በቀል እያዋዘን ቁም ነገር እናወራ ብዬ ሰው ትንሽ ጠጠር ሲልባቸው ትንሽ ስለማይገባቸው እና መተት ሲላክባቸው በተለይ የቤተሰብ መተት እንዲህ ሰላም የበረከት መተት እንዲህ በቃ በረከታችሁ ማሳጣት ሲፈልግ የሰላም ብዙ ጊዜ ሲላክባችሁ እንዴ እንዴ በመሶብ ላይ ይሮራጣሉ። በመሶብ ላይ፣ አልጋ ስር፣ ጣሪያ ላይ፣ ኮርኒስ ላይ የማተውት ኮርኒስ ላይ ተውት። አይጦቹ ምን ያካክላሉ? በቃ ዝም ብለው ውር ይላሉ። በቃ ልክ ደግሞ ስተኝ ጠብቆ ነው የሚመጡ አይጦች አሉ። ስተኝ ጠብቆ የሚመጡ አይጦች አሉ ማለት ነው። እና በነገራችን ላይ የቀበሌ ቤት ሲሆን ነው እንደዚህ ብዙ ጊዜ አይጦች ነው የሚመጡት። አሁን ኮንዶሚኒየም ደግሞ ሲሆን ምን መጣ? በረሮ። በኋላ መጣበታለሁ አለ፣ ይጠቀሳል ራሱ አለ። በረሮ ይሄ ነፍሳቶች ነው ምናምን በረሮ ምናምን። አሁን እሱ ምንድነው ሲዘምን ነው። ገብታችኋል? አይጥ ቀበሌ ቤት ውስጥ ነው። ኮንዶሚኒየም አይጥ ከየት ይመጣል? ሲሚንቶ ነው ፈርፍራት ገባ። ግን የቀበሌ ቤት ግን እንትን አፈር ስለሆነ አፈር ቦርቦሮ ይገባሉ፣ አፈር ውስጥ ይገባሉ። እኔ ስንት ፉል ውሃ ፍልተን ምናምን በጉርጓድ እንደዚህ ለቀን እናውቃለን ማለት ነው። በቃ ቢቸግረን ማለት ነው በጉርጓድ ውስጥ ጣሪያ ላይ ያሉትንማ ከባድ ነው። ጭራሽ የምንሰጣቸው መርዝ ዳቦ ላይ አድርገን የምንሰጣቸው ስጋ ላይ አድርገን የምንሰጣቸው መርዝ ጭራሽ እያደለባቸው ተቸገረን ማለት። ምክንያቱም መንፈስ ስለሚላክ ነው። ሰምታችሁ ከሆነ አንደርቢ የሚባለው መንፈስ በእንደዚህ ይመጣ። አሁን ለምሳሌ የሆነ ዕቃ ጠፍቶባቸው አያውቅም? ቀለበት ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። የሆነ ተሰርቦባቸው ጠፍቶባቸው አያውቅም? ይሄ በአንደርቢ መተት አንድ ነገራችሁ ሲወሰድባችሁ ደግሞ ሲሰለብባችሁ አንደርቢ ይባላል። የሆነ ነገር ዕቃ ከቤታችሁ ሲጠፋባችሁ ማለት እና ብዙ ጊዜ በአይጥ በዝንብ በምን የሚላክ መንፈስ ነው ማለት ነው። በአንደርቢ መንፈስ በአንደርቢ መተት የሚባለው ማለት ነው። እና በቤታችሁ ውስጥ በቃ አይጥ መርዝና ወጥመድ የማይዛቸው አይጦች ማግኘት፣ ይሄ የመተት ትልቁና አንደኛው ምልክት ነው ማለት ነው። አንደኛው ምልክት ነው በቤት ውስጥ። 20ኛ ላይ ደርሰናል ውድ ቤተሰቦቼ፣ 20ኛ ላይ ደርሰናል። 20ኛ አንድ ሰው መተት ሲደረግበት ወይም ደግሞ መተት ሲላክበት የሚያያቸው ምልክቶች ወይም ደግሞ የሚያሳየው ጸባይ ወይም ደግሞ የምናይበት ጸባይ 10 ጊዜ የመደጋገሙ ምናልባት አዳዲስ የሚገቡ ሰዎች ስላሉ ብዬ ነው። 20ኛ የልብሳቸውን ጠረን
የልብሳችን ጠረን በሚቀፍ ሁኔታ መሽተት፣ መግማት። ልብሳችን አይታችሁታል? ከቤታችሁ እኮ ማለት የወጣችሁት ንጹህ ልብስ እኮ ለብሳችሁ ምናምን ዲዞራንት ሽቶ ተቀበታችሁ እኮ ነው መንገድ ላይ ስትወጡ ግምት ከየት የመጣ ነው? እኔ ደግሞ ትቦ ነው ላስብት ትችላላችሁ ማለት ትቦ ነው ምንድን ነው የሚሸተኝ ምናምን ልትችላላችሁ ማለት ነው። ግን ይሸታል በቃ ከየት የመጣ ሳትሉት ማለት ነው። ሽት በቃ ግምት ማለት ነው። በቃ እንደዛ ሻወር ወስዳችሁ ታጠባችሁ ወጣችሁ ምናምን ልብሳችሁ ግምት በቃ ይሸታል ማለት ነው። በቃ በተለይ እናንተ ደግሞ ለማዋረድ የሚላክ መንፈስ ሲሆን ማለት መተት ሲሆን እናንተ አዋርዳት በአደባባይ ላይ አሳቃት ተብሎ የሚላክ መንፈስ ማለት ነው። ራሳችሁ እንዳትጠብቁ ያደርጋችኋል። በቃ እና ኢቭን የራሳችሁ እየጠበቃችሁ ንጹህ ልብስ ለብሳችሁ መንፈስ ወርዲ ስለገባ መንፈስ ደግሞ ግም ነው እሱ ራሱ። ስለዚህ ግምት ያደርጓል ማለት ልብሳችሁ ምናምን ንጹህ ልብስ ለብሳችሁ ስትወጡ ይሸታል። ዲዞራንት ተቀበታችሁ ራሱ እንዲህ ይሸታላችሁ። አፍንጫችሁ ላይ ነው መሰለኝ የሚቀመጠው፣ ሰዎቹ ላይ አፍንጫ ላይ ነው የሚቀመጠው ይመስለኛል። እንደዚህ ያደርጋል ማለት ነው። 21ኛ እየተግባባን ነው። ወደ ቤተሰቦች እየተግባባን ነው፣ እየገባችሁ ነው። 20ኛ አንድ ሰው መተት ሲላክበት ወይም ደግሞ መተት ሲደረግበት የሚያየው ምልክት ወይም ደግሞ የሚያሳየው ጸባይ የምናይባቸው ባህሪያት ማለት ነው። 21ኛ ቤታችን የሚከብድ ስሜት መሰማት። አሁን ለምሳሌ ዛሬ ቤቴ ክብድ ብሎኛል ብላችሁ አታውቁም? ዛሬ ቤቱ በጣም ክብድ ብሎኛል፣ ምንድን ነው? እስኪ መብራት አብሩ፣ እስኪ ጠናጭሽ፣ እስኪ የሆነ ነገር እንትን በይ፣ እስኪ የሆነ ነገር አይሉም እናቶች? አንዳንድ ጊዜ ምንድን ነው ክብድ ብሎኛል ይሄ ቤት ምንድን ነው ዛሬ ምናምን የሚሉ ሰምታችሁ አታውቁም? በቤታችሁ ትንሽ ተብሎ አያውቅም? እናንተስ ብላችሁ አታውቁም? በጣም ከብዶኛል በቃ ምንድን ነው ቤቱ ምናምን በቃ መጨነቅ። ገና ስትገቡ በቃ እንትን ይሆናል አይደል? በቃ የሚደብር የሆነ ግራውንድ ውስጥ የገባችሁ ነው የሚመስላችሁ ማለት ነው። በቃ መንፈሳችሁ ይጨነቃል። በቃ መንፈሳችሁ ጭንቅ ይላል ማለት ነው። ይሄ መተት ሲላክባችሁ ቤታችሁ እንደዚህ የመክበድ ስሜት ይሰማችኋል ማለት ነው። የገዛ ቤታችሁ ማለት ነው። የኖራችሁበት ያደጋችሁበት ቤት እንዲህ ክብድ ይላችኋል ማለት ነው። 22ኛ መኝታ ቤታችን ወይም ደግሞ የአስፈሪና የቅዠት ህልም መናኸሪያ መሆን። ይሄ እንደምታውቁት ነው። መኝታ ቤታችን ውስጥ መግባት መንፈራ ስንት ቻለን። በቃ እንደው ባልመሸ ብለን ምን ሰዎች የለም ላለመቃዠት፣ ላለመባተት የሚባለው ላለመባነን፣ በቃ ላለመጨነቅ። እኔ በጣም ብዙ ጊዜ አጋጥሞኝ ያውቃል። በቃ ሲመሽ ጨንቀኝ ነበረ። በቃ ሲመሽ በቃ እና እስኪነጋ በጣም ነበረ የምቸኩለው በጌታ ስም በስማ በቃ ገላበጥ ነበረ። በጣም ይከብደኝ ነበረ በጣም ማለት ነው። እና መኝታ ቤታችን በቃ አስፈሪ ይሆንብናል ማለት ነው። በቃ ያስፈራናል። የሆነ ነገር መጥቶ የሚይዘን ይመስለናል። በቃ የሆነ ነገር የምንሆንም ነው የሚመስለን በቃ ባጭሩ ማለት ነው። በቃ የሆነ ነገር የምንሆን ይመስለናል ማለት ነው። እና በቃ ስንተኛ የቅዠትና የህልም መናኸሪያ ማለት እና አንዴ በዛ ህልም ከደነገጣችሁ በኋላ እዛ መኝታ ቤት ድጋሚ ማደር ራሱ ሊከብዳችሁ ይችላል ማለት ነው። እኔ በጣም ለረጅም ጊዜ ሳሎንና ተኝቼ አውቃለሁ። ምክንያቱም መኝታ ክፍል እንቅልፍ እምቢ አልወስድ ብሎኝ ማለት ነው። በቃ መውሰድ ከብዶኝ አልወስድም ብሎኝ በቃ ስገላበጥ ልክ በቃ ሳሎን ቲቪ እያየሁ እንደውም እንደ እንቅልፍ የምጠቀመው ምንድን ነበረ ድሮ ቲቪ ነበረ። ፊልም ከፍትና እያየሁት እለጥላለሁ በዛው ማለት ነው። ከዛ ቲቪው ሌሊትም ሙሉ እንትን ሲል ከዛ ማዘር ተነስታ ቲቪውን ታቃጥል ነው ደግሞ ሌላ ከማዘር ጋር ሌላ ደግሞ ማለት ነው። አይነ ጥላ ወንድ ልጅ የሚያስጠላ እንማራበታለን በቅርቡ። ወንድ ከሆነ ሴት ልጅ እንዲጠላ፣ ሴት ከሆነች ደግሞ ወንድ እንዲጠላ የሚያደርገው አይነ ጥላ መንፈስ ነው። ወንድ ላይ ከሆነ ሴት አይነ ጥላ፣ ሴት ላይ ከሆነች ደግሞ የወንድ አይነ ጥላ ሆኖ ያ ሰው እንዲጠላሽ ወይም ማለት በቃ ምንም እንዲቀርብሽ እንዳትፈልጊ ያደርግሻል ማለት ነው። እና እርሳችንን ላለመቀየር ይቅርታ ሰው እንደዛ ይሆንብናል ማለት ነው። 22ኛ አንድ ሰው መተት ሲላክበት ወይም ደግሞ ሲደረግበት የሚያየው ምልክት ወይም ደግሞ የሚያሳየው ጸባይ ወይም ደግሞ የምናይበት ጸባይ። 22ኛ በህልማቸው የሚያባረራቸው፣ የሚያሳዳቸው፣ ሊገድላቸው የሚታገላቸው ሰውና ሊነክሳቸው ያለ ውሻና ጅብ ያያሉ። ይሄ በጣም ትልቁ ምልክት ነው። በነገራችሁ በህልማችሁ ውሻ ሲያባረራችሁ፣ አንድ ሰው ሲታገላችሁ፣ እናንተ ሲደበደባችሁ ስታዩ ካያችሁ ያ ነገር መተት ነው ማለት ነው። መተት ነው። ድራማ ነው ልትል ትችላለህ፣ ግን ወንድሜ ትችለዋለህ። እህቴ ካለሽም ትችያለሽ ማለት ነው።
ድራማ ነው እያለን ነው ስንቶቻችን እነዚህ የሆነ ይቀራል። እመጣበታለሁ። ኦኬ እሱን ገስት ላይ ገብታችሁ መጠየቅ ትችላላችሁ ከፈለጋችሁ። እና ምን አለን? በህልማችሁ የሚያባርራችሁ፣ የሚያራሩጣችሁ፣ የሚያሳዳችሁ፣ ሊገላችሁ የሚፈልግ ሰው ካያችሁ የቅርብ ሰው ሊሆን ይችላል። በተለይ ብዙ ጊዜ የቅርብ ሰው ነው የሚታየው ነገራችን ላይ። የቅርብ ሰው ሊሆን ይችላል። የሚያታውቁ ሰው ሲጀምር ልታዩ ስለማትችሉ ማለት ነው። ሊገድላችሁና ውሻና ጅብ ሊነክሳችሁ ሲያባርራችሁ ይሄ የመተት አንደኛው ምልክት ነው ማለት ነው፣ በህልማችሁ ማለት ነው። 23ኛ የእነሱና የልጆቻቸው ጸጉር ይቀምላል ወይም ደግሞ ይቀጭማል። ይሄ በጌታ በኢየሱስ ክርስቶስ በጣም ማረሰው ነው። ማርያምን ልጆኝ አረሰውም ማለት ነው። በቃ ዝም ብሎ ከመሬት ታጥባችሁ ሻወር ወስዳችሁ ንጽድት ብላችሁ ጸጉራችሁ ቅማል በቅማል ቅጫም በቅጫም ሙሉ ቤተሰብ ማለት ነው። የእናት የአባት የእህት የወንድም በቃ የሁሉም መቅጨም መቅለም ነው ይባላል። መቅለም ማለት ነው በቃ ጸጉራችሁ መበላሸት ማለት ነው። መበጣጠስም ሊሆን ይችላል፣ ግን ቅጫም እናንተ ማለት ነው። ይሄም አንድ የቤተሰብ መተት ሲደረግባችሁ ቅድም እንዳነሳነው ደግሞ የመታችና ያስመታችሁን ባህሪ ስትወርሱም ከዛም የመጣም ደግሞ ሊሆን ይችላል ማለት ነው። ምክንያቱም እናንተ ላይ መተት ያደረገባችሁ ሰው መታጠብ ላይወድ ይችላል። መታጠብ ጽራቱን የሚጠብቅ ሰው ላይሆን ይችላል። ደብተራውም ልክ ጠንቋይም ልክ እንደዛው ማለት ነው። መታጠብ የማይወድ ሊሆን ይችላል። ጽራቱን መጠበቅ የማይፈልግ ሊሆን ይችላል። እና ያ ባህሪ እናንተ ላይ ስለሚመጣ እናንተም እንደዛው ልክ እንደዚህ አይነት ባህሪ ይኖራችኋል፣ ጸባይ ይኖራችኋል ማለት ነው። በተጨማሪ ደግሞ ዝም ብሎ ታጥባችሁ ንጹህ ሆናችሁ ታጥባችሁ ከአንድ ከሁለት ቀን በኋላ ጸጉራችሁ ይቀርማል። ሹሩባ ሰርታችሁ እሺ፣ ሴቶች አጋጣሚ ያቁም ሹሩባ ሰርታችሁ ሹሩባችሁ በአንድ ሌሊት በቃ በ3 ቀን ሊሆን ይችላል ቅማል ቅጫም ውርስ አድርጓችሁ አያውቅም? እስኪ ያቃለበቶች ከስር ጻፉ እስኪ። ጸጉራችሁ ቅማል ቅጫም ሆኖባችሁ የምታውቁ በልጅነታችሁ ምንም ሳታውቁት እናታችሁ አጥባችሁ እጥብ አድርጋችሁ ቅባት ቀብታ ምን ብላ ጸጉራችሁ ቅምል ቅጫም በቃ ምናምን ውርስ ሰው ፊት እስከምትዋረዱ ድረስ ሆናችሁ አታውቁም? በስመ አብ እኔ አራሰው መቼ ትምህርት ቤት ረበጌታ ነገሩ የመንግስት ትምህርት ስለምንማር አብዛኞቻችን እንደዛ ቅጫም የግላችን ነበረ። እንደዛ ነው እንዴ ግንባር ላይ ሜዳ ኳስ ሜዳቸው ነው ኳስ ሜዳቸው ነው። እሺ እንቀጥል። 24ኛ እንዴ ምንድነው? ሪፖርት እያደረጉ ነው እንዴ ወይስ መንፈስ ነው? በስመ አብ መንፈስ ቅዱስ እንዴ የሆነ ነገር መጣብኝ። እግዚአብሔር ይገስጸው። እሺ 24ኛ በቃ ይኸው ይሄን ነው እኮ የምላችሁ አለ። ቆይ በረሮ አለ። ቆይ ጠቅሷለሁ አለ። እሺ 24ኛ አንድ መተት ሲላክባችሁ ወይም ደግሞ የምታሳዩት ባህሪ 24ኛ ምንድነው? ትንንሽ ነፍሳት በቤት ውስጥ መገኘት። ይኸው ማን ነበርሽ? በረሮና ስትይ ነበርሽ። መተት ሲደረግባችሁ ወይም ደግሞ ሲላክባችሁ የምታዩት ምልክት አንደኛው ምንድነው? 24ኛ ትናንሽ ነፍሳት በቤት ውስጥ መገኘት። ትንኝ፣ ዝንብ፣ በረሮ ምንድን ይባላል? በፊልተር ምን ይባላል? ይሄ የሚነፋው በሱ እንኳን የማይጠፉ የማይሄዱ ማለት ነው። መሶባችሁ ውስጥ በቃ ይሄ ትኋን የሚባለው ራሱ ጥቀሱ። እኔ ያልጠቀስኩትን ጥቀሱ። በቃ ጥቀሱ እስኪ። በረሮ፣ ትንኝ ያንደናቸው ሁለቱ፣ ዝንብ እንትን ሌላ ምንድነው? እስኪ ጥቀሱ በትክክል ሌላ። እነዚህ ነገሮችን በቤታችሁ ውስጥ ማየት ማለት ነው። እነዚህ ነገሮችን በቤታችሁ ውስጥ ጉንዳን፣ ይሄ ጉንዳን፣ ምስጥ፣ ነጩ ነገር ጉንዳን ይመስል ነጩ ምስጥ፣ እነዚህ ነገሮች በተለይ የቀበሌ ቤት ጭቃ ቤት ውስጥ ያደጋችሁ ከሆናችሁ ይሄ ነገር ጉንዳንና ምስጥ የግላችን ናቸው። የቀበሌ ቤት ያደጋችሁ ሰዎች ካላችሁ ማለት ነው።
ትኋን ዋናው ቁንጫ በጌታ በኢየሱስ ክርስቶስ ቁንጫማ ተውት እና እነዚህ ነገሮች በጌታ በኢየሱስ ክርስቶስ እኔ እባብ በጣም ነው የምጠላው። እባብ በጣም ከባድ ነው። ልትሰሙ ትችላላችሁ። እንደየቦታው እንደየእንትኑ ይለያያል። በነገራችን ላይ አይጥም ቅድም ጠቀስኩኝ። ስለዚህ አሁን በረሮ ማለት ነው። 25ኛ ወደ ማጠናቀቁ እየሄድን ነው። 25ኛ አንድ ሰው መተት ሲላክበት ወይም ደግሞ መተት ሲደረግበት የሚያየው ምልክት ወይም ደግሞ የሚያየው ጸባይ ሊሆን ይችላል። 24ኛ ራስን መጥላት፣ አለመታጠብ፣ ራስን ዝቅ አድርጎ ማየት። ራሳችሁን ዝቅ አድርጋችሁ የምታዩ ሰዎች እኔ እኮ አልችልም እኮ እኔ እኮ ኧረ እኔ እንደዚህ አይነት ነገር እንታለም ኧረ እኔ ድንገት ከተናገርኩኝ ደግሞ የሆነ ነገር ብሎ በራስ ማፈር፣ ራስን ዝቅ ማድረግ፣ አለመታጠብ፣ ንጽህና አለመጠበቅ፣ ፊታችንን ራሱ በቃ መታጠብ የሚከብደን ሰዎች የለንም። ፊታችንን መታጠብ ራሱ የሚከብደን ሰዎች፣ ልብሳችንን ማጠብ የሚከብደን ሰዎች፣ አንድ ፓንት አንድ ወር የምናረግ ሰዎች፣ ካልሳችንን የማናጠብ ሰዎች፣ ጫማችን ግምት እንዳለ የምንቆዩ ሰዎች ይሄ መተት ሲላክባችሁ የምታዩት አንዱ ምልክት ነው ማለት ነው። ጸጉር አለመታጠብ፣ በቃ ንጽህናችሁን በአጠቃላይ ጀነራሊ ንጽህናችሁን አለመጠበቅ፣ በቃ ከስራ በኋላ ምን ሊሆን ይችላል አለባችሁ ምናምን በቃ ማለት ሻወር አለመውሰድ ማለት ነው። ያ ወንድ ልጅ ከሆናችሁ በ3 ቀን አንድ ጊዜ ችግር የለም። ሴቶች ናቸው ቀን በቀን ብዙ ጊዜ የሚታጠቡት። ወንድ ልጅ ትንሽ ላብላ ማለት አለበት ይላሉ አንዳንድ ሰዎች። ትክክል ነው ነገር ትክክል አይመስለኝም። እና ራስን አለመጠበቅ በቃ ራስን በቃ እንትን ማለት ነው። ልብስ አለ በቃ ልብስ ገንዘብ እያለው ራሱ ልብስ የተቀደደ ልብስ መልበስ፣ ራስን አለመጠበቅ፣ ለራስ አለመጨነቅ፣ በቃ ለራስ አለማሰብ ማለት ነው። ይሄ መተት ሲላክባችሁ የምታሳዩት ሌላኛው ባህሪ ነው ማለት ነው። ሌላኛው ምልክት ነው። 26ኛ ላይ ደርሰናል። 26ኛ አንድ ሰው መተት ሲላክበት ወይም ደግሞ መተት ሲደረግበት የሚያያቸው ምልክቶች ወይም ደግሞ የሚያሳየው ጸባይ ወይ ደግሞ የምናይበት ጸባይ ማለት ነው። 26ኛ በህልም የሆነ ሰው እንጀራችሁን የሆነ ነገራችሁን ሲነጥቃችሁ ማየት። ይሄ የብዙዎቻችን ነገር ነው። አንድ ሰው ለምሳሌ መጥቶ እየበላችሁ ካላችሁ የእናንተን እንጀራ መውሰድ የሚበላው ምግብ ማለት እንጀራ መውሰድ መጥቶ የሆነ ነገራችሁ የእናንተ የሆነውን ነገር ሲነጥቃችሁ ወይም ደግሞ ለመንጠቅ ሲታገል ማለት ነው። የሆነ ነገር ይችላል። ለምሳሌ አሁን ቦርሳ ይዛችሁ ቦርሳ ብዙ ጊዜ ባል ነው ይባላል አይደል? በህልም ቦርሳ ይዛችሁ ቦርሳችሁን ለመንጠቅ የሚታገል ካለ ባልሽን ሊቀማ የመጣ መንፈስ አለ ማለት ነው። ወይም ደግሞ ባሏን ከባሏ አፈተት ተብሎ የተላከ መንፈስ አለ ማለት ነው። ጫማ ደግሞ ሚስት ነው ይባላል። ጫማችሁ ሲሰረቅባችሁ ካያችሁ፣ ሲወስድባችሁ ስታዩ ምናምን እንግዲህ ወይም ደግሞ የማግባት እድላችሁንም ወስደውም ሊሆን ይችላል ማለት ነው። የማግባት እድላችሁን የእናንተ ባል የማግኛ ወይም ደግሞ ሚስት የማግኛ እድላችሁን ወስደው ሊሆን ስለሚችል ማለት ነው። እና እንደዛ ይሆናል ማለት ነው። የእናንተ የሆነውን ነገር ሲነጥቋችሁ ልታዩ ትችላላችሁ በህልማችሁ። እና የእናንተ የሆነውን ነገር በቃ ጥቀሱ እስኪ። የእናንተ የሆነ ነገር ብዙ ነገር ሊሆን ይችላል ማለት በዓለም ላይ ትርጉም የሚሰጣቸው ብዙ ነገሮች አሉ። አሁን ቦርሳ እንዳልኩት ቦርሳ ሚስት ነች እንዳልኩት ስልክ ምንድነው መምህር ስልክ ጸሎት መሰለኝ ያለው ስልክ ምክንያቱም አብሮ ነው የሚቀመጥ ስለሆነ በጣም ብዙ ጊዜ ከኛ የማይለይ ነገር ስለሆነ መምህር አዲሱ መፍጫ ላይ እስኪ እዩት መጽሐፉ ላይ እሙቲ በቃ ይሄ መተት መንፈስ ነው እናቴ አግኝተሽዋል። ስለዚህ 24ኛ ላይ የመጨረሻው ስልክ ጸሎት ነው። እሺ ወንድሞች፣ ስለዚህ ስልካችሁ ሲጠፋ ካያችሁ እንግዲህ ከጸሎት ዓለም ሊለያችሁ ያሰበ ነገር አለ ማለት ነው። ስልካችሁ ስትነጠቁ ያያችሁ ደግሞ ካለ ከዚህ ህይወት ከጸሎት ከስግደት ከጾም ከንስሐ ቅዱስ ቁርባን ህይወት ሊነጥቃችሁ እንትን ሊላችሁ ያሰበ ሰው አለ ማለት ነው። ወይ ደግሞ ወድቆ ሲከሳከስ ሲሰበር ካያችሁ ደግሞ ምናልባት ከዚህ ነገር ዓለም እንድትወጡ ይሄ ነገር ያልተመቸው ነገር ሊኖር ስለሚችል ማለት ነው።
ስለዚህ እስካሁን የተነጋገርናቸው ነጥቦች እንደዚህ ናቸው ማለት ነው። እዚህ ምልክቶቹ እንግዲህ እንዳላችሁት ነው። እንደ ቅድም ምልክት እንደዘረዘረው እንደገለጽ ነው። በቃ ምናቸው ምልክቶች በጣም ወደ 24 ነጥቦች ከዚህም በላይ ነው። ገና እናንተ መዘረዘሩት ሊኖር እኮ ይችላል። በነገራችን ላይ ከ24 በላይ ነጥቦች አንስተናል። እንግዲህ ይሄን ይመስላል ትንቢተ ሆሴዕ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷልና ይላል ማለት ነው። እና እንወቅ፣ እንመርምር፣ እንጠይቅ፣ ነገሮችን ሁሉ በመንፈሳዊ አይን እንይ። እባካችሁን እንደ ቀልድ አንውሰዳቸው። የምታዩትን ህልም በህይወታችሁ ላይ የሚከሰተውን ነገር እንደ ቀልድ አትዩት። እኔ እኮ እንደዚህ አልነበርኩም፣ እኔ እኮ እንደዚህ መሆን አልነበረብኝም ብላችሁ ጭንቀት ውስጥ አትክተቱ። ጠይቁ። ለምንድን ነው የሆነው ብላችሁ ያመናችሁትን እምነት ታውቁታላችሁ አይደለ? መስቀል አስራችኋል ሁላችሁም አይደለ? ስለዚህ ምንድነው ብላችሁ አምላካችሁን በጸሎት መጠየቅ ማለት ነው። ይሄ ወደ መፍትሄው ሲመጣ ነው። ስለዚህ ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ እውቀት ከማጣት የተነሳ ጠፍቷልና ይላል ማለት ነው። ስለዚህ እውቀት ከማጣት የተነሳ እኛ ጠፍተናል፣ ሞተናል፣ ተበድለናል፣ በጣም ብዙ ነገር ሆነናል። ምክንያቱም ባለመጠየቃችን ባለማወቃችን ውጤቱ ምንድነው? ሞጫ መንገዱን ባለማወቃችን ባለመጠየቃችን ማለት ነው። ስለዚህ ይሄ ነገር ሊታሰብበት ይገባል ማለት ነው። ስለዚህ ትንቢተ ኢሳይያስ ምዕራፍ 53 ላይ ቁጥሩ ጠፍቶብኛል። ከትውልድ ማን አስተዋለ ይላልና ትውልድ ሆይ፣ አሁን ይሄ የላይቫችን ስም ምን ይባላል? ትውልድ ንቃ ይባላል የላይቫችን ማለት ነውና ትውልድ ንቃ 11ኛ ትውልድ ንቃ ላይቫችን ነው። ከዚህ በፊት 10 ላይቮች አድርገናል። ይሄ 11ኛችን ነው ማለት ነው። ስለዚህ ከትውልዱ ማን አስተዋለ ለሚለው ማን አስተውሏል? እስኪ ያላስተዋለውስ ማን ነው? መምህራኖቻችን አባቶቻችን አስተምረውናል፣ መክረውናል፣ ገስጸውናል፣ አሳይተውናል፣ ብዙ ነገሮች አድርገው አሳይተውናል። እኛ ግን ማስተዋል አቅቶናል ማለት ነው። እግዚአብሔር በአንድም በሌላ መንገድ ያስተምራል፣ የሰው ልጅ ግን አያስተውልም። መጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ይመስለኛል። ስለዚህ እግዚአብሔር በአንድ በሌላ መንገድ ያስተምራችኋል። ይሄ ሁሉ የዘረዘርናቸው ምልክቶች፣ ይሄ ሁሉ የዘረዘርናቸው ነገሮች እናንተን ማስተማሪያ ማንቂያ ናቸው እንጂ ያ መተት ገብቶ እኮ እናንተን ሲጥል ያደርጋችሁም እኮ ይችላል። ግን የእግዚአብሔር ቸርነት ስላለች መንፈሱን መግለጽ ስለማይችል እናንተን አስጨንቆ በጣም ብዙ ነገር አድርጎ ከዛ በኋላ እንደ ዘረዘርናቸው አይነት ባህሪያቶችን ይሰጣችኋል ማለት ነው። ከዛ አንጻር እንደዚህ ነገር ሊከሰትብን ይችላል ማለት ነው። ያስተማረን የመከረን እግዚአብሔር አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን። አሜን 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 ብያለሁ። እግዚአብሔር አምላክ የተመሰገነ ይሁን። የዛሬው ትምህርታችን ይሄን ይመስላል። አሁን ቀጣይ ምንድነው የሚሆነው? ገስት እየላካችሁ አሁን ከተማርነው ውስጥ ያጋጠማችሁ ነገር በ10 ደቂቃ ውስጥ መናገር ትችላላችሁ ማለት ነው። ከዚህ በኋላ ገስቱ ክፍት ነው። ገስት መላክ ትችላላችሁ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት፣ ማታ ከፈት፣ እግዚአብሔር ተከፈት።